እንኳን ወደ ፊልም ቻናላችን በደህና መጡ። ዛሬ የምናየው ሬዲሚንግ ላቭ የተሰኘውን አስደናቂ የፍቅር ፊልም ነው። ፊልሙ የሚጀምረው ማይክል በተባለ ወጣት ነው። ሁሌ በጠዋት ተነስቶ በእርሻው በትጋት ይሰራል፣ ወደ ቤተክርስቲያንም ይሄዳል። ባጭሩ ህይወቱ ሁሉም ነገር እንደተጻፈለት ትዕዛዝ በትክክል እንደሚሄድ የሚያምን አይነት ሰው ነው። አንድ ቀን ለማግባት ዝግጁ እንደሆነ አስቦ በጸሎት ተንበርክኮ ፈጣሪውን ሚስት እንዲሰጠው ይለምናል። እሱ የሚፈልጋት ሴት ፈጣሪን የምትፈራ ታማኝ እና ከሱ ጋር የምትስማማ እንድትሆን ይጸልያል። ከጥቂት ቀናት በኋላ ማይክል የእርሻውን ምርት ለመሸጥ ወደ ከተማ ይሄዳል። በዚያም በመንገድ ላይ አንዲት ቆንጆ ሴት ስትሻገር ያያል። በዚያ ቅስፈትም የማይክል ልብ በፍጥነት ይመታል። ባጭሩ በመጀመሪያ እይታ ፍቅር ልንለው እንችላለን። ነገር ግን ትልቁና አስገራሚው ነገር ከዚያ በኋላ ነው። የሴቷ ስም ኤንጅል ይባላል እና እሷ በከፍተኛ ደረጃ በሚሰራ የወሲብ ቤት ውስጥ ትሰራለች። ማይክል ግን በጸሎቱ የጠየቃት ሴት ይህች እንደማትመስል ቢያውቅም ምናልባት ይህ የፈጣሪ እቅድ ይሆናል ብሎ ያምናል። ከዚያም ታሪካችን ወደ ኋላ መልሶ ኤንጅል ለምን በደስታ እንደማታምን ያሳየናል። ኤንጅል ከተከለከለ የፍቅር ግንኙነት የተወለደች ልጅ ናት። ከትንሽነቷ ጀምሮ ራሷን እንደማትፈለግ ልጅ ነው የሚሰማት። ከእናቷ ጋር ከቤታቸው ከተባረሩ በኋላ እናቷ ለእሷ ስትል ሁሉንም ነገር መስዋዕት ስትከፍል ታያለች። በመጨረሻም እናቷ በጸና ታማ ትሞታለች። ኤንጅልም ከዚያን ቀን ጀምሮ ዓለም ምህረትን እንደማትሰጥ ትማራለች እና ንጹህነት ለመኖር ምንም ዋጋ እንደሌለውም ትረዳለች። ብቻዋን ከቀረች በኋላም ገና ትንሽ እያለች ለወሲብ ቤት ትሸጣለች። እዚያም እያደገች ህይወቷን ለመኖር የምታደርገው ትግልና የራሷ ዋጋ ሁለት የተለያዩ ነገሮች መሆናቸውን ለመረዳት ትቸገራለች። እጣ ፈንታም እንደተለመደው ተጨማሪ ህመም ይዞላት ይመጣል። አንድ ቀን የኤንጅል አባት ልጁ መሆኗን ሳያውቅ እንደ ደንበኛ ወደ ወሲብ ቤቱ ይመጣል። እውነቱን ሲያውቅ ግን በጥፋተኝነት ስሜት ራሱን ያጠፋል። ምስኪኗ ኤንጅል ይህንንም ከባድ ጉዳት ተሸክማ ትቀጥላለች። ከዚያ ሁሉ ለመሸሽ ትሞክራለች፣ ግን እንደገና በሌላ የወሲብ ቤት ውስጥ ትገባለች። እድለቢስ መሆን እንደዚህ ነው። አሁን ግን አዲስ ተስፋ ያለ ይመስላል። ማይክል ወደዚያ የወሲብ ቤት ይመጣል፣ ግን እንደ ሌሎቹ ደንበኞች አይደለም። ከኤንጅል ጋር ማውራት ብቻ ነበር የሚፈልገው። ኤንጅል ግን በብዙ ባዶ ተስፋዎች ተሰቃይታ ነበር። የማይክልንም ቃል አታምነውም። ማይክል ግን ተስፋ አልቆረጠም፣ ደጋግሞ ይመጣል። በመጨረሻም ኤንጅል ከዚያ ህይወት አውጥቶ ሊያገባት እንደሚፈልግ ይነግራታል። ኤንጅል ግን በቁጣ እና ባለማመን ትመልስለታለች። ምክንያቱም ሰው አድንሻለሁ ብለው የሚመጡት ወንዶች እውነተኛውን ህይወት ሲያዩ በፍጥነት ይሰወራሉ ብላ ታምናለች። ማይክል ግን ከሌሎቹ የተለየ ይመስላል። የጓደኞቹን ንቀት ይቋቋማል፣ ደጋግሞ ወደ ወሲብ ቤቱ ይመላለሳል። አንድ ቀን ኤንጅል ከዚያ ቦታ ለመሸሽ ስትሞክር በአለቃዋ በጭካኔ ተደብድባ ያገኛታል። ማይክል ብዙ ቃል አያበዛም፣ ለነፃነቷ የሚጠየቀውን ገንዘብ ይከፍላል። ከዚያም በዚያው ቦታ ሆኖ እንድታገባው ይጠይቃታል። ኤንጅልም ትቀበላለች። ነገር ግን ማይክል ከሁሉም ሰዎች መካከል ለምን እሷ እንደመረጠ አሁንም መረዳት አልቻለችም። ወደ ማይክል ቤት ከመጣች በኋላ ግን ኤንጅል ለሷ አዲስ የሆነ ነገር ታገኛለች። እሱ ክብር ነው። ማይክል ቁስሏን ያክምላታል፣ አብሯት ይሰራል እና እንደ ፍቅር የሚገባት ሰው አድርጎ ይይዛታል። ቀስ በቀስ ኤንጅልም በእርሻው መስራት፣ መሳቅ፣ ምግብ ማብሰል ትጀምራለች እና ምናልባት ይህ የተሰጣት ፍቅር ጊዜያዊ ነገር ብቻ እንዳልሆነ ማመን ትጀምራለች። ነገር ግን ያለፈው ህይወቷ እሷን በቀላሉ ሊተዋት አይፈልግም። የማይክል የእህት ባል የሆነው ፖል ይጎበኛቸዋል። እሱም ኤንጅልን ከወሲብ ቤት ያውቃታል እና እዚያ እንደነበረች ያለፈ ህይወቷን በማስታወስ እንደሷ ያለች ሴት በዚያ ቤት እንደማትገባ ይነግራታል። እንደገና ጥርጣሬ ውስጥ ትገባለች። ማይክል ከኔ የተሻለ ሰው ይገባዋል ብላ ታስባለች። ስለዚህ እሱን ለመጠበቅ ብላ ራሷን መስዋዕት ለማድረግ ወስና ከሱ ትለያለች። ማይክልም ህይወቱን ለመቀጠል ይሞክራል። ሜሪየም ከምትባል ሴት ጋርም ይተዋወቃል። ምናልባት አዲስ ግንኙነት ሊጀምር ይችላል። እሱን አብረን እናያለን። ግን ልቡ አስቀድሞ ማንን እንደመረጠ ያውቃል። ኤንጅልም እንደገና ለመጥፋት ትሞክራለች። በዚህ ጊዜ ግን ፖልን ታገኘዋለች። ፖል ግን ንስሐ ገብቶ ተጸጽቶ ነበር። ኤንጅል ማይክል እስካሁን እንደሚወዳት ትሰማለች። ሜሪየምም የራሷን መንገድ መርጣለች። በዚህ ጊዜ ኤንጅል አንድ ነገር ትረዳለች። ከፍቅር መሸሽ ፍቅርን ከልብ አያጠፋውም።
ኤንጅል ብዙ ካሰበች በኋላ ወደ ማይክል ትመለሳለች፣ ይቅርታም ትጠይቀዋለች እና በመጨረሻ በህይወቷ ሁሉ የማይገባት መስሏት የነበረውን ፍቅር ለመቀበል ትወስናለች። ይህ አስደናቂ የፍቅር ፊልም እንደ ዘ ኖትቡክ ያለ የፍቅር፣ የእምነት፣ የመታደስ ታሪክ ያለው በጣም ቆንጆ ፊልም ነው። ፊልሙ በፍራንሲስ ሪቨር በተጻፈው መጽሐፍ ላይ የተመሰረተ ሲሆን መጽሐፉ በመጽሐፍ ቅዱስ ያለውን የሆሴ ታሪክ በዘመናዊ የፍቅር ታሪክ መልክ ያቀርበዋል። እና አሁን ጥያቄው ፍቅር የሰውን ያለፈ ህይወት ሊያድን ይችላል ወይስ አንድ ሰው ያለፈውን ነገር ምንም ቢሆን መውደድ ይገባዋል? አስተያየታችሁን ከታች አስቀምጡልኝ። በሚቀጥለው ፊልም እስክንገናኝ ድረስ መልካም ጊዜ